ፕሮግራም የተከታታዮች ትግስት ነኝ። እንግሊዘኛችንን እናሻሽል ኮመን ሚስቴካችንን እናርም ፕሮግራም አሁን ጀምሯል። ዛሬ ፓርት 6 ነው የምናየው። እንደነገርኳችሁ ባለፈው ፕሮግራም ዛሬ የምንሰራው ከፓርት 1 እስከ ፓርት 5 የተማርነውን ቴስት እናደርጋለን። እናያለን ማንነታችንን ልካችንን ምን ያህል እንደተጓዝን ከመጀመሪያው በተለይ ከመጀመሪያው እስካሁን ድረስ አብራችሁን የተጓዛችሁ እንዳልኳችሁ ባለፈው ፕሮግራም ቴስት ጥሩ ነው። እናያለን ማንነታችን ምን ያህል እንደተማርን ምን ያህል እንዳሻሻልን። በእኔ ፕሮግራም ጊዜያችሁን ሰውታችሁ የምትመለከቱን በሙሉ ለመማርና ለማወቅ እንግሊዘኛችሁን ለማሻሻል ኮመን ሚስቴካችሁን ለማረም ስለሆነ ቴስቱ እናንተንም ይረዳችኋል። እኔንም ምን ያህል እንደሄዳችሁ ሊነግረኝ ስለሚችል ሊያሳውቀኝ ስለሚችል ለወደፊቱ ለምሰጣችሁ ትምህርትና ፕሮግራም ብርታት ይሆነኛል ማለት ነው። ኤኒዌይ እዚህ ያለነው ለመማማር ነው። እንዳልኳችሁ ቴስቱን ያላርመው ራሳችሁ ናችሁ የምታርሙት። ከፈለጋችሁ በኮሜንት ቦክሱ ላይ ያገኛችሁትን ውጤት ትነግሩኛላችሁ እንዴት እንደሰራችሁት። አለዛም ኢት ኢዝ ኦኬ። የኔ ዋናው አላማዬ እናንተ ወገኖቼን እኔ ያወቅኩትን ለማሳወቅ በተለያየ ቦታ በአጋጣሚ ቋንቋችሁን ለማሻሻል የፈለጋችሁ ግን ሁኔታዎች አጋጣሚዎች ሳይሳኩላችሁ ቀርቶ ያላደረጋችሁ ይሄው ዛሬ እኔ እድሜ ለዩቲዩብ በየቤታችሁ መጥቼ እያስተማርኳችሁ ነው፣ እየተማማርን ነው። ሆፕ ጥሩ ሄዳችሁ ይመስለኛል። ከአንድ እስከ 5 ፓርት ያለውን በሉ ዛሬ እንግዲህ ወደ ቀጥታ ወደ ቴስቱን እንሂድ ወሬ ሳላበዛ። እንግዲህ ቴስቱን የምሰጣችሁ ከፓርት 1 እስከ ፓርት 5 የተማርነውን ፓርት ባይ ፓርት ነው የምፈትናችሁ። ከጥያቄው በፊት ደግሞ ትንሽ ሪቫይዝ ኦፍ ኮርስ ሪቫይዝ አድርጋችኋል፣ ነግሬያችኋለሁ ሪቫይዝ እንድታደርጉ። ሆፕ ግን እንደው ድንገት ሳይመቻችሁ ቀርቶ ሪቫይዝ ያላደረጋችሁ ጀስት ሚኒ ሪቫይዝ እየሰጠኋችሁ ቴስቱን እንሰራለን። ቀጥታ ወደ ቴስቱን እንሂድ። በመጀመሪያ የምንሰራው ፕሬዘንት ቴንስ ፐርማነንት ሲቹዌሽን ነው። እንደነገርኳችሁ ፐርማነንት ሲቹዌሽን በፕሬዘንት ቴንስ ጊዜ አንደኛው ክፍል ነው። ፕሬዘንት ቴንስ ስቴትመንት 6 ክፍል አለው ብዬ አንድ ባንድ አስተምሬያችኋለሁ። ከዚህ የአንድ 3ቱን ቴስት እንሰራለን። መጀመሪያ ስንጀምር ፕሬዘንት ቴንስ ፐርማነንት ሲቹዌሽን የሱን ጥያቄ ነው የምጠይቃችሁ። እንደነገርኳችሁ ፐርማነንት ሲቹዌሽን ማለት ሁል ጊዜ በቋሚነት በአሁን ጊዜ በቋሚነት የምናደርገው የተደጋገመ ድግግሞሹን ስንናገር ሁል ጊዜ በፕሬዘንት ሲምፕል ነው። ያ ማለት እያደረግነው ሳይሆን ሁል ጊዜ የምናደርገው የኛ የራሳችን የሆነ ፐርማነንት ሲቹዌሽን ነው። የመጀመሪያው ጥያቄ እንግዲህ ጥያቄ ነበር 1 Are you ready? Yes. Yes. I know you are ready. I know it. Number 1. I dash coffee. A drink, B drank. እሺ ኤ ድሪንክ ያላችሁ መልሱን በትክክል አገኝታችኋል። መልሱ በአጠቃላይ ሴንቴንሱ ምን ይሆናል? አይ ድሪንክ ኮፊ። ይሄ ማለት ኮፊ መጠጣቴን ኮፊ መውደዴን ነው የተናገርኩት። እየጠጣሁ ነው ልጠጣ ነው አይደለም፣ ባለፈው እንደተማርነው። ወደ ሁለተኛው ጥያቄ እናልፋለን። ዩ ዳሽ ኮፊ። ኤ ድሪንክ፣ ቢ ድሪንክስ። ይሄ ደግሞ ኦኬ ኤ ድሪንክ ያላችሁ ትክክል መልሳችኋል ጎበዞች። እና ምንድነው ዩ ሰከንድ ፐርሰን ሲንጉለር ስለሆነ ድሪንክ ነው እንጂ የሚወስደው ድሪንክስ አይወስድም። መቼ ነው ድሪንክስ ማን ነው የሚወስደው? አሁን አልነግራችሁም፣ ምክንያቱም የቀጣዩን ጥያቄ አበላሽባችኋለሁ ሳትመልሱት ማለት ነው። ስለዚህ እንሂድ። መልሱ ምንድነው? ዩ ድሪንክ ኮፊ። ነምበር 3 He dash in a bank. A work, B works. Okay.
ቢ walks ያላችሁ ትክክል አግኝታችሁታል መልሱን ማለት ነው። ይሄም ለምንድን ነው? he is third person singular ነው። ሁልጊዜ e third person singular ከፊቱ ምንም ነገር ሳይኖረው በቀጥታ ከኢ ወደ verb ሲገባበት ምን ይሆናል? s ወይም es ይጨመርበታል ማለት ነው እንደ ወርዱ አይነት እና እዚህ ላይ work ላይ ምን ተጨመረ? s ተጨመረና he works in a bank። ጎበዞች ኦኬ። አሁን ደግሞ በፕሬዘንት ቴንስ ፐርማነንት ሲቹዌሽን እንጨርሰናል። አሁን ወደ ምንድነው የምናልፈው? ወደ ፕሬዘንት ሃቢትስ። ሃቢትስ ደግሞ ምንድነው ብለናል? በፕሬዘንት ቴንስ በፓርት 1 ስንማር በድግግሞሽ በየጊዜው በህይወታችን ውስጥ እስካላቆምነው ድረስ አንድ ነገር ተፈጥሮ በየህይወታችን ውስጥ በድግግሞሽ በጊዜያዊ በወርም በሳምንትም በቀንም የምናደርገው ድርጊት ምንድነው የሚሆነው? ያው permanent habits ነው ማለት ነው እስካላቆምነው። number 4 I dash to church every Sunday. A go, B goes. እሺ ኤ ጎ ያላችሁ መልሱ በትክክል አግኝታችኋል። ምክንያቱም አይ ፈርስት ፐርሰን ሲንጉለር ስለሆነ ጎ ነው እንጂ የሚሆነው ፕሬዘንት ቨርቡ ጎዝ አይሆንም። ስለዚህ ሙሉ ሴንቴንሱ ምን ይሆናል? I go to church every Sunday ማለት ሁልጊዜ ሰንደይ በየእሁድ ሁልጊዜ እሁድ ቸርች ይሄዳለሁ ማለት ነው። number 5 you dash to church every Sunday. A goes, B go. B go ያላችሁ መልሱን በትክክል አግኝታችኋል። ምክንያቱም you second person singular ስለሆነ እሱ ምንድነው የሚወስደው? go ነው እንጂ goes አይወስድም። ስለዚህ መልሱ ምን ይሆናል? you go to church every Sunday. voilà. number 6 he dash to church every Sunday. A goes, B go. A goes ያላችሁ መልሱን በትክክል አግኝታችኋል። ምክንያቱም e third person singular ስለሆነ በፕሬዘንት ፐርማነንት ሲቹዌሽን ላይ በምንናገርበት ጊዜ ምንድነው የሚወስደው? s or es ይወስዳል ማለት ነው። አት ዚስ ሲቹዌሽን es ጨምረንበታል። ስለዚህ ሙሉ ሴንቴንሱ የሚሆነው he goes to church every Sunday ይሆናል ማለት ነው። ኦኬ አሁን ደግሞ የምጠይቃችሁ በፈርስት ፐርሰን ኤንድ ሰርድ ፐርሰን ፕሉራል ላይ ነው የምናተኩረው ማለት ነው። እሱን ደግሞ ያው ተምረነዋል። I we know, you the same you know, he and she together ደግሞ እነሱ ስንል they ነው። እሱ ደግሞ ቨርቡ እንዴት እንደምናስገባ እናያለን። number 7 we dash to church every Sunday. A go, B goes. go ያላችሁ ትክክል አግኝታችኋል። ምክንያቱም we ሲንጉለር ሆነ ፕሉራል ሆነ አይቀየርም፣ ያው ፕሬዘንት ነው ማለት ነው። በቨርቡ go ነው የሚሆነው። ስለዚህ we go to church every Sunday ይሆናል ማለት ነው። number 8 they dash to church every Sunday. they እነማን ናቸው? he እና she አንድ ላይ ፕሉራል ሲሆኑ ማለት ነው። they dash to church every Sunday. A go, B goes. all right go ያላችሁ ትክክል አግኝታችኋል። መልሱ A go ነው።
ምክንያቱም ሂና ሺ ሲንጉለር ሲሆን ነው እንጂ ኢኤስ ከቨርቡ ላይ የሚገባው ፕሉራል ሲሆኑ አይገባባቸውም። ስለዚህ ጎ ነው መልሱ ማለት ነው። እና ሴንቴንሱ ሙሉ ሴንቴንሱ የሚሆነው they go to church every Sunday ይሆናል ማለት ነው። Wow, how you doing guys? I'm enjoying it here. Hope you got everything's okay. Right. Number 9. ይሄ ደግሞ ምንድነው ትንሽ ልግለጽላችሁ። still present ላይ ነን ያለነው እና future timetable የሰዎችን የሾፖችን የድርጅቶችን ሰዓት መክፈቻ መዘጊያ ስንናገር ምንድነው የምንናገረው? ቨርቡ የሚሆን ሁሉ ጊዜ በፕሬዘንት ሲምፕል ነው ማለት ነው። አሁን እዚህ ጥያቄው ላይ ደግሞ ሰራላችሁ ማለት ነው። The shop dash at 9 a.m. in the morning. A open, B opens. Okay. B opens ያላችሁ መልሱን በትክክል አግኝታችኋል። ምክንያቱም the shop እንዳስተማርኳችሁ በthird person singular he, she and it singular ሲሆኑ ምንድነው የሚወስዱበት ፕሬዘንት ጊዜ s ወይም es ይጨመርባቸዋል። the shop it ነው። ስለዚህ it ስለሆነ ቨርቡ ላይ ምን ተጨመረ? s ተጨመረ ማለት ነው። the shop opens at 9 a.m. in the morning ነው መልሱ ማለት ነው። Number 10. The first bus dash at 6 a.m. A arrives, B arrive. እሺ A arrives ያላችሁ ትክክል መልሳችኋል። ምክንያቱም በነምበር 9 question ነምበር ላይ እንደሰራ ነው the bus the first bus ምንድነው? it ነው። ስለዚህ መልሱ ምንድነው የሚሆነው? present ቨርቡ ላይ s ይጨመርና በአጠቃላይ ሴንቴንሱ ምን ይሆናል? the first bus arrives at 6 a.m. ማለት ነው። okay አሁን ደግሞ ከዛው መጨረሻ አሁን እየወጣን ነው። future plans and action ነገራችኋለሁ። ይሄንንም ተምረናል። የነገው ፕሮግራማችንን ስንናገር ዴፊኒት ሆነን በምንድን ነው የምናስገባው? በፕሬዘንት ነው ማለት ነው። number 11 I dash my friend tomorrow. A meet, B meets. okay A meet ያላችሁ ትክክል አግኝታችኋል። ምክንያቱም ይሄ አሁን ኢዚ ነው። ፈርስት ፐርሰን ሲንጉለር ኤስ አይገባበትም። አሁን በጣም ፋሚሊየር ሆናችኋል ማለት ነው ከዚህ ከፈርስት ከሰከንድ ከሰርድ ፐርሰን ሲንጉለር ጋር። እሺ number 12 she dash to the shop this afternoon. A B goes. okay B goes ያላችሁ መልሱን በትክክል አግኝታችኋል። ምክንያቱም she third person singular ስለሆነች በቀጥታ s ወይም es ቨርቡ ላይ ይገባል ማለት ነው። ስለዚህ ሙሉ ሴንቴንሱ የሚሆነው she goes to the shop this afternoon. ዋው ወላ አሁን ከዛ ወተን ከፕሬዘንት ሲምፕል ስቴትመንት ወተን አሁን ቨርብ ቱ ቢ ትዝ ይላችኋል። አክሽናችንን፣ ሲቹዌሽናችንን፣ ፊሊንጋችንን፣ ሎኬሽናችንን፣ ሰርከምስታንሳችንን ስንናገር በምንድን ነው? በቱ ቢ። እሱ ደግሞ ቨርቡ ምንድን ነው የሚሆነው? ለአይ አም፣ ለዩ አር፣ ለሺ ለሂ ደግሞ ኢዝ ነው ማለት ነው የሚሆነው። አሁን ወደ ጥያቄያችን እንሂድ። አይ ዳሽ ሃፒ A is, B are, C am. okay C am ያላችሁ ትክክል መልሱን አግኝታችኋል። እና ምንድነው የሚሆነው? I am happy
ይሆናል ማለት ነው። ከዛ ደግሞ you dash a teacher A is BRCR yes BR ያላችሁ መልሱን አግኝታችኋል። ምክንያቱም ዩ የሚወስደው አር ነው። you are a teacher አንተ አስተማሪ ነህ ማለት ነው። Okay, number 15 he dash busy A am B is C are wow B is ያላችሁ መልሱን በትክክል አግኝታችሁታል። እና 30% ምንድነው የሚወስደው verb to be ላይ is ነው። he is busy that's it wow አሁን ደግሞ ፓርት 2 ላይ ያስተማርኳችሁ question and answer whether negative or positive with do and does do ለፈርስት እና ለሰከንድ ለአይ እና ለዩ ዳዝ ደግሞ ለሰርድ ፐርሰን ለሂ ለሺ ለኢት ብለን ተምረናል። አሁን ጥያቄያችን ጋር እንሂድ። dash you drink coffee A do B does okay A do ያላችሁ መልሱን በትክክል አግኝታችኋል። ምክንያቱም ፈርስት ፐርሰን ሰከንድ ፐርሰን ዱ ነው የሚወስደው እንዳልነው። ስለዚህ አሁን እዚህ ላይ ሰከንድ ፐርሰን ላይ ዩ ስለሆነ በቀጥታ do you drink coffee እንላለን ማለት ነው። ነምበር 17 ይሄ ደግሞ በየስ ስንመልስ yes I dash drink coffee yes I dash drink coffee A do B does A do ያላችሁ ትክክል መልሳችኋል። ምክንያቱም yes I do drink coffee ይሆናል ማለት ነው። እዚህ ደግሞ ትንሽ አሁን እንግዲህ እየተሻሻለን መተናል ማለት ነው። እየለመድነው መተናል። 18ኛውን dash he dash coffee dash he dash coffee A does drinks B does drink ይህችን አስቡባት። በዱና በዳዝ ጊዜ ሰርድ ፐርሰን ሲንጉላር ላይ የምናደርገውን ተምረናል። ኦኬ ጎበዞች፣ መልሱም የሆነው ቢ ነው። does he drink coffee የመጀመሪያው ዳሽ ላይ ዳዝ ይገባል፣ ሁለተኛው ዳሽ ላይ ድሪንክ ይገባል። እዚህ ላይ ለምንድን ነው ድሪንክስ ያላለው? ኦልሬዲ በፓርት 2 ፕሮግራሚንግ በደንብ ያያችሁ በቀላሉ ተመልሱታላችሁ። ምክንያቱም ዱና ዳዝ as auxiliary verb በሳብጀክት እና በሜን ቨርብ መሃል ከገባ ኤስ አይገባም ብለናል። ስለዚህ በዚህ መሰረት does he drink coffee 19 ደግሞ yes ብለን ስንመልስ yes he does drink coffee A does B do okay A does ያላችሁ መልሱን በትክክል አግኝታችኋል። ምክንያቱም ለሂና ለሺ ዳዝ ነው የምናስገባው። ከዛ ሜን ቨርቡ እንዳለ ይቀመጣል ማለት ነው። እና ሙሉ ሴንቴንሱ ምን ይሆናል? yes he does drink coffee ነምበር 20 ደግሞ በኖ ስንመልስ እዛው ሳንወጣ no he does drink coffee A does not B do not okay A does not ያላችሁ ትክክል መልሳችኋል። አሁንም እዚሁ 30% ሲንጉላር ላይ ነን። ስለዚህ no he does not drink coffee
ይሆናል ማለት ነው። አሁንስ ጨርሰናል። አሁን ወደ ፓርት 3 ትምህርታችን ፕሬዘንት ኮንቲኒዩስ ቴንስ የተማርነውን ደግሞ እንፈተናለን። ምንድነው ፕሬዘንት ኮንቲኒዩስ ያልነው? እያለ እየተደረገ የምናወራው ድርጊት ቨርቡ ላይ አይኤንጂ እየጨመርን ድርጊቱን ለአድማጫችን በዛን ሰዓት በምንናገርበት ሰዓት እያደረግን ያለን መሆኑን እንናገራለን። ወይም ደግሞ አንድ ድርጊት ተጀምሮ ያ ድርጊት አላለቀም። ትዝ ይላችሁ እንደሆነ I'm reading a great book እያልኩኝ ሳስተምራችሁ የነበረው እና ያንን መጽሐፍ እያነበብኩ ነው ግን አልጨረስኩኝም ማለት ነው። እሱ ሁለተኛው ነው ማለት ነው። እና ለማንኛውም ጥያቄውን ጠይቃችኋለሁ። ኦኬ I am dash lunch. A eating, B eat. A eating ያላችሁ በትክክል መልሳችኋል። ምክንያቱም ኮንቲኒዩስ ሲሆን verb plus ing ይሆናል ማለት ነው። eat plus ing eating. I am eating lunch. ምሳዬን እየበላሁ ነው ማለት ነው። ሰው ትደውልልኝ what are you doing ቢሉኝ I am eating lunch ስል አድማጭ የምንረዳ በዛ ሰዓት ምሳ እየበላሁ ነው ማለት ነው። Number 22. Wow, we are halfway. I am dash in the store until I finish my study. ይሄ በኤግዛምፕል ሰርተን በጣም ኤክስፕሌን አድርጌላችኋለሁ። በደንብ እንደምትመልሱት እርግጠኛ ነኝ። A working, B work. A working ያላችሁ በትክክል መልሳችኋል። ይሄ ደግሞ I am working in store until I finish my study. ምናልባት ዛሬ ፕሮግራሚንግ ጆይን ያደረጋችሁ ይሄን ከመስራታችሁ በፊት ከ1 እስከ 5 ብታዩት በጣም ቀላል ይሆናል። አለዛም ዛሬ ጆይን ያደረጋችሁ ምንድነው ያልኩት he worked in a bank ስል ያ ሰው ወርክ ባንክ ውስጥ የሚሰራው በቋሚነት ነው። በአይንጂ ደግሞ የምንገልጸው I am working in a store until I finish my study. ይሄ ደግሞ ስቶር ሱቅ ውስጥ የምሰራው ትምህርቴን እስከምጨርስ ነው። I am working in a store until ማለት እስከ ማለት ነው። I finish my study ትምህርቴን እስከምጨርስ እዛ ሰራለሁ ማለት ነው። ከዛ ወዲህ ደግሞ በትምህርት የተሻለ ስራ ፈልጌ እንደማገኝ ነገር ነው ማለት ነው። ስለዚህ ጊዜያዊ ነገር ሲሆን ምን ላለን working በፕሬዘንት ኮንቲኒዩስ ለአድማጫችን ስንናገር አድማጫችን በቀጥታ ያ ስራችን ጊዜያዊ እንደሆነ ይረዳል ማለት ነው። ስለዚህ ሙሉ ሴንቴንሱ I am working in a store until I finish my study። በጥያቄ ደግሞ ከዚሁ ከኮንቲኒዩስ ቴንስ አንወጣ ማለት ነው። አሁንም ስቲል ፕሬዘንት ኮንቲኒዩስ ላይ ነን ማለት ነው። Number 23. Dash you eating breakfast? A are, B is. All right. A are ያላችሁ በትክክል መልሳችኋል። Are you eating breakfast? ይሆናል ማለት ነው። እሺ number 24. Does she eating breakfast? Does she eating breakfast? A are, B is. Voilà. B is ያላችሁ መልሱን በትክክል አግኝታችኋል። ምክንያቱም third person singular ምንድነው የሚወስደው? በverb to be ጊዜ is ነው የሚወስደው ማለት ነው። Is she eating breakfast? እንላለን ማለት ነው። አሁን ደግሞ ወደ ፓርት 4 ፊውቸር ሲምፕልን የተማራችሁ በደንብ ያያችሁ ፕሮግራሙን ሪቫይዝ ያደረጋችሁ ይሄን በቀላሉ ትመልሳላችሁ እና ምናልባት በአሁኑ ሰዓት ዛሬ ፕሮግራሚንግ ጆይን ያደረጋችሁ ፊውቸር ቴንስ የምንለው ዊል አስገብተን በሳብጀክቱና በቨርቡ መካከል ዊል አስገብተን ስለ ፊውቸር የምንናገረው ነው ማለት ነው። ስለ ቱሞሮ፣ ስለ ዴይ አፍተር ቱሞሮ፣ ስለ ኔክስት ይር ስለሚቀጥለው ህይወት ነው የምንናገረው።
አስረግጠን የምንናገርበት ፊውቸር ቴንስ ነው። ይሄ ፊውቸር ቴንስ ማለት ብዙ አታውቃላችሁ፣ ግን እዚህ በትክክለኛ በስትማሩት ደግሞ በኮንፊደንስ ምትሉትን አስባችሁ አውቃችሁ ታደርጋላችሁ ማለት ነው። ይሄ ነው የመማር ውጤቱ። ብዙዎቻችን በልምድም ሰዎች ሲናገሩም ከላይም ከታችም እያመሰጣጠር ነው እንደምንም እየተነጋገርን የምንፈልገውን ሀሳባችንን እንገልጻለን። አንዳንድ ጊዜ ሰዎች ላይ ረዱ ይችላሉ፣ አንዳንድ ጊዜ ሊረዱ ይችላሉ። መማር ማወቅ ግን ጥቅሙ ምንድነው? አንደኛ በኮንፊደንስ የምንናገረውን የምንለውን አውቀን በደንብ አፋችንን ከፍተን እንናገራለን። ሰዎች እንኳን አንደርስታንድ ባያደርጉት ያለውን የምንለውን የምንናገረውን ስለምናውቅ በኮንፊደንስ ረጋ ብለን እንደገና ያለውን ለዛ ሰው አብራርተን በቀላል መንገዱ እንናገራለን። ምክንያቱም እናውቃለና የምንለው ግን እውቀቱና ጥልቅ ምን እንደሆነ ግን ካልገባን ቶሎ ብትን ድንግጥ እንላለን። ምክንያቱም የተሳሳትን ይመስለናል። ተሳስተንም ሊሆን ይችላል። ግን ማወቅ የመሰለ ኮንፊደንስ የሚሰጥ ብርታት የሚሰጥ ስትናገር ቀጥ ብለህ ትከሻን ሳታጎብጥ ቀጥ ብለን የምንናገረው ስናውቅ ነው። ስለዚህ ነው የኔ ፕሮግራም ይሄንን በትክክሉ እኔ ሾርት ከት አይደለም የማስተምራችሁ። ሾርት ከት ሁሉ ጊዜ ሾርት ከት አፍተር ሾርት ከት ሲሆን እንዲሁ ጊዜያችንን በሾርት ከት እናሳልፋለን። ሾርት ከት ሳይሆን እኔ በቀላሉ መንገድ እንግሊዘኛችሁን የምታሻሽሉበትን መንገድ ጭብጡን መሰረቱን ቤዚኩን ነው እያስጨበጥኳችሁ ያለው። ሶሪ ለሾርት ከት አይደለም እዚህ የማስተምራችሁ፣ ለትክክለኛ እውቀት ለኮንፊደንስ እንደነገርኳችሁ ከእንግሊዘኛ ከሚነጋገሩ ሰዎች ጋር ስትነጋገሩ ወይም ስትሰሙ እናንተ በትክክል ሳትናገሩ ቀርታችሁ እናንተ በትክክል ሳትሰሙ ቀርታችሁ ያ ደግሞ አንደርስታንዲንግ ሚስ አንደርስታንዲንግ ፈጥሮባችሁ ኮንፊደንሳችሁን የሚቀንስባችሁ በሙሉ ኖት ይቻላል። ተማሩ፣ እወቁ። ማወቅ ያስከብራል። ማወቅ ራስን በተፈለገበት ቦታ ያስገኛል። እና ለዚህም ነው ፊውቸር ቴንስ ዊል አይ ዊል ካም አይ ዊል ጎ ይሄን ድሮ እናውቀዋለን። ግን መቼ ነው? እንዴት ነው? ወዴት ነው? ጠንከር ሲል እንዴት ነው? እንየው። I will come dash 5ኛ ጥያቄ A tomorrow B yesterday A tomorrow ያላችሁ በትክክል መልሳችኋል። ማለት ዊል የሚናገረው ስለ ፊውቸር ነው። tomorrow no future, yesterday has gone, it's a past። ስለዚህ I will come ስለ ፊውቸሩ እንናገራለን። will አለ፣ come present tense ነው፣ tomorrow future tense ነው። I will come tomorrow perfectly የነገውን ፕሮግራም ይናገራል። የነገውን ሁኔታ ነገ ምን እንደምሰራ I will come tomorrow ነገ እመጣለሁ ብዬ ስናገር ለማንኛውም አድማጬ ካልሰማኝም I say I will come tomorrow ምክንያቱም I know what I mean አውቃለሁ ማለት ነው። በዚሁ ደግሞ በኩዌሽን ደግሞ ስንጠይቅ ማለት ነው ወይ በፖዚቲቭ ስንመልስ ወይ በኔጌቲቭ ስንመልስ number 26 will you dash tomorrow? A come B came alright A come ያላችሁ ትክክል አግኝታችሁታል። ምክንያቱም will እዚህ አለ tomorrow እዚህ አለ። አሁን የተጠየቅነው ምንድነው? ስለ ነገው ነው። ስለዚህ A come በፕሬዘንት ነው ቨርቡ የሚሆነው። came ላለፈ ነው። came የካም ፓስት ቴንስ ነው። አሁን እዚህ ላይ የምንጠቀመው ስለ ወደፊት ነው እንጂ ስላለፈው ስላልሆነ A come ነው ማለት ትክክለኛ መልሱ። will you come tomorrow ነገ ትመጣለህ ነው ይሆናል ማለት ነው። number 27
dash tomorrow. A comes, B come. All right. Okay. B come ያላችሁ ትክክል መልሳችኋል። እንደነገርኳችሁ ሰርድ ፐርሰን ሲንጉለር ላይ ሌላ auxiliary verb ካለ ከገባ ምንድነው he ላይ s አይገባም። ስለዚህ will he come tomorrow? ነገ ይመጣል፣ እሱ ነገ ይመጣል ስንል ምንድነው come ነው የምናስገባው፣ comes እናስገባ። Wow, I'm so excited you guys. Okay. አሁን ደግሞ future simple with to be ደግሞ እንዴት እንደምንናገር ተምረናል። ምክንያቱም በቱ ቢ ጊዜ የሚሆነው ሁሉ ለፈርስት ፐርሰን፣ ለሰከንድ ፐርሰን፣ ለሰርድ ፐርሰን ሲንጉለር ቨርቡ ምንድነው የሚሆነው ቢ ነው ማለት ነው። ስለዚህ እኔ I will be at home dash A tomorrow B yesterday. A tomorrow ያላችሁ ትክክል መልሳችኋል። አሁን ይሄ ደግሞ ምንድነው በየፊውቸር ሎኬሽናችንን ነው የተጠየቅነው። I will be at home tomorrow. I will ስለሆነ የተናገርኩት I will ስለነገው ስለሆነ ቅድም እንደነገርኳችሁ yesterday ያለፈ ነው። It is gone. አሁን ስለ tomorrow ነው የምንናገረው። ስለዚህ መልሱ ምንድነው የሚሆነው I will be at home tomorrow. Number 29. You dash be busy next week. A will, B was. ጎበዝ ልጅ A will ያላችሁ መልሱን በትክክል አግኝታችኋል። እንዳልኩት tomorrow, next week, next year, this afternoon, tomorrow night, everything is involved by tomorrow and next. ምንድነው የሚወስደው will ነው የሚወስደው ምክንያቱም ገና የሚመጣ ነው። was ለፓስት ቴንስ ነው የምንጠቀመው። እዚህ ላይ አሁን will ላይ ያለ ነው። ስለዚህ ምንድነው መልሱ የሚሆነው በአጠቃላይ ሴንቴንሱ ሙሉ ሴንቴንሱ you will be busy next week. Easy. Okay. Number 30. Wow, we are almost there. Dash say be at school next Monday. Dash say be at school next Monday. A will, B was. A will ያላችሁ ትክክል አግኝታችኋል። አሁን ይሄ ምንም ማስረዳው ነገር የለም። ኔክስት መንዴይ will በጣም ፋሚሊየር ሆናችኋል። መቼም አትረሱትም። ስለዚህ ሙሉ ሴንቴንሱ የሚሆነው will they be at school next Monday? All right. Number 31. አሁን እዚህ ደግሞ ወይ በየስ በይወኖ የምንመልሰው ነው። እንግዲህ እናንተ ናችሁ የምትወስኑት የትኛው የስ እንደሆነ። ለምንድነው የስ የምንለው ለምንድነው ነው የምንለው ተምረናል። እንግዲህ አሁን እንግዲህ ይሄ ነው እንግዲህ የቴስት ጉዱ። dash we will be at home tomorrow. A yes, B no. Okay. A yes ያላችሁ መልሱን አግኝታችኋል። ምክንያቱም yes we will be at home tomorrow ነው የሚሆነው። ኖ ለምንድን ነው ያልገባው? ፎርሙላው ምንድነው? ኖ ፕላስ ሳብጀክት ፕላስ ኖት ፕላስ ቢ ነው። ስለዚህ ይሄ እዚህ ጋር ዊል ቢ መካከል ኖት አልገባም። ስለዚህ መልሱ ኖ አይሆንም ማለት ነው። ኖ ማለት ከፈለግን ደግሞ እናያለን። ስለዚህ መልሱን ኤ ያላችሁ ትክክል ናችሁ። yes ሙሉ ሴንቴንሱ የሚሆነው yes we will be at home tomorrow. ከዛ ነምበር 32 በነገራችን ላይ ይሄ ምንድነው ፕሉራል ላይ ነው ማለት ነው። we, they, you, all
ኢዚ ነው ዊል ነው የሚወስደው ቨርቡ ቢ ነው የሚሆነው Dash will not be at home tomorrow Dash we will not be at home tomorrow A no B yes Okay A no ያላችሁ መልሱን በትክክል አግኝታችኋል ምክንያቱም ጥያቄያችን ላይ ምን አለ dash we will not አሁን ኖት ምንድነው የሚያሳየን ከፊት የሚገባውን በቀጥታ ኖ መሆኑን እንረዳለን ማለት ነው no we will not be at home tomorrow ስለዚህ ነገ ቤት የለንም እንዳትመጡ Okay አሁን ደግሞ part 5 past tense እንጠየቃለን ማለት ነው እሱ ባለፈው ሳምንት ስለሆነ ባለፈው 2 ሳምንት ስለሆነ ያስተማርኳችሁ እሱ እንኳን አትረሱትም ሪቫይዝ ብታረጉ ጥሩ ነው ባታደርጉም ደግሞ it's okay past tense ደግሞ ባለፈው 2 ሳምንት እንዳስተማርኳችሁ ያለፈ ነገር ነው የምናወራው ታደርጎ የተጠናቀቀ ያለቀ ጉዳይ ነው ለአድማጫችን እንደ ታሪክ ምን እንደሰራን ምን እንዳሳለፍን ምን እንደተደረገ መቼ ምን እንደሆነ ነው የምንናገረው ስለዚህ አሁን ያንን እስካሁን የተፈተነው በሙሉ ፕሬዘንት ኮንቲኒዩስ የምንለው ኮንሴፕቱ አሁን እሱን አውጡትና አሁን ሌላ ፐርስፔክቲቭ ላይ ነን ያለነው ሌላ ኮንቴክስት ላይ ያለነው ስላለፈ ነገር ልናወራ አሁን ሂስትሪ ልናወራ ነው ቅድም ስለሚደረግ ነው አሁን ደግሞ ተደርጎ ስላለፈ ከመጀመራችን በፊት ላስታውቃችሁ አሁን shift your mind from what we had just a few minutes ago now we are in the past number 33 I dashed to the market yesterday is gone A went B go A went ያላችሁ ትክክል መልሳችኋል ምክንያቱም አሁን ያወራነው ስለ yesterday ስላለፈው ነው ስለዚህ verb ምንድነው የሚቀመጠው በpast tense ነው የgo past ምንድነው went ነው ስለዚህ I went to the market yesterday ትላንትና ገበያ ሄጃለሁ በቃ አለቀ ደቀቀ ስለ ትላንትና ነው ያወራሁት ዛሬ እንደምሰራ ነገ እንደምሰራ አይደለም ያወራሁት just about yesterday ከዚህ በፊት እንዳስተማርኳችሁ I went to the market yesterday እና did ደግሞ ስናስገባ ምንድነው የሚሆነው ሁለት ፓስት ሰርተናል አንድ as a statement ቀጥታ verb-ን ፓስት በማድረግ ሁለተኛ ደግሞ did አስገብተን verb-ን ፕሬዘንት አድርገን ስንሰራ እሱ ምንድነው ፓስት ቴንስ ነው ልዩነት የለውም ግን that is English 34ኛ ጥያቄ I did dash to the market yesterday A went B go Okay B go ያላችሁ ትክክል መልሳችኋል I know ዛሬ ፕሮግራም የምትከታተሉ ሰዎች ይሄ ነገር ፋሚሊየር ያልሆናችሁና ኮንፊዝ የሚያደርጋችሁ please watch my part 5 past tense lesson everything will be clear ለምንድነው be go የሆነው ምክንያቱም already didn't past አድርገናል did pastን ስለሚያሳይ እንደገና ሁለት ፓስት እናስገባም go ምን ይሆናል present main verb ምን ይሆናል እንዳለ ይቀመጣል I did go to the market yesterday ስለዚህ አድማጭ የሚረዳው ያለፈ መሆኑን በሜን verb ሳይሆን main verb ነው ምን እንዳደረኩ ነው go እንዳደረኩ ግን መቼ እንደልኩ የሚናገረው did እና yesterday ስላለፈው ይናገራሉ ማለት ነው This is English I haven't made it All right thanks ሁለተኛው ደግሞ ምንድነው ብለናል
ያኛው ቅድም የ30 እና 33 እና 34 የሰራ ነው ጊዜውን መቼ እንደሄድን ጠቅሰን መቼ ድርጊቱ እንደተደረገ ጠቅሰን ነው። ይሄኛው ደግሞ ድርጊቱን መጥቀስ ግዴታ የለብንም። ድርጊቱ መቼ እንደተደረገ መጥቀስ ግዴታ የለብንም። ግን ለአድማጫችን ያ ነገር ያለፈ መሆኑን ፓስት መሆኑን ቀኑን ሳንናገር ያስቴር yesterday day before yesterday ሳንል just ሜን ቨርቡ ፓስት በማድረግ ብቻ ያለፈ መሆኑን የምንናገርበት ነው። እሱንም ፓርት 5 ላይ አስተምራችኋለሁ። ሪቫይዝ አድርጉ ብያለሁ። ኦኬ he dash by bus ያለፈ ነገር ነው የምንናገረው። A come B came ኦኬ B came ያላችሁ ትክክል፣ ምክንያቱም ፓስት ቴንስ ነው የምንናገር ያለ ነው። ስለዚህ he came by bus ይሆናል ማለት ነው። ስለዚህ በባስ ነው የመጣው፣ በባስ መጥቷል። already he's arrived wherever he has to be. he came by bus አለቀ፣ በባስ ነው የመጣው ማለት ነው። እና እዚህ ላይ እንወሳለን ማለት ነው። number 36 oh my gosh we are almost finished. I can't believe it. I'm so excited. Did you dash to the market yesterday? A go B wait. ነግራችኋለሁ ፓርት 5 ላይ በተለይ ፓስት ቴንስ ላይ ጥያቄ ስንጠይቅ በኔጌቲቭ ስንመልስ በፖዚቲቭ ስንመልስ የምንጠቀመው ዲድን ነው። ዲድን ስንጠቀም ሜን ቨርቡን ምንድነው እንዳለ ነው የምናስቀምጠው፣ ፕሬዘንት ሆኖ ማለት እንዳልኳችሁ። እዚህ ላይ እንግዲህ ትኩረት ስጡበት። Did you dash to the market yesterday? A go B wait. ጎበዞች A go ያላችሁ በትክክል መልስ ማግኘታችኋል። ምክንያቱም ዲድ ስላስገባን አሁን እዚህ ላይ ጎ ነው የሚሆነው። ዲድ ዌንት አይባልም። No, 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 no. Seriously. Did you go to the market yesterday? Perfect. እዚህ ደግሞ 37ኛው ጥያቄ ላይ ሁለት ሴንቴንሶች እሰጣችኋለሁ። የትኛው ትክክል እንደሆነ ትነግሩኛላችሁ። ምክንያቱም ይሄንን በደንብ አቴንሽናችሁን ጠይቄ በደንብ አስተምራችኋለሁ። 100% I'm sure you're going to be just Number 1, I called to my boss. Number 2, I was called to my boss. Which one is correct? Is number 1, I called to my boss, or number 2, I was called to my boss? I am serious here, guys. Okay. A number 1 is correct ያላችሁ መልሱን በትክክል አግኝታችኋል። ምክንያቱም I called to my boss ላለቃዬ ደወልኩ ስል ቀጥታ without was ምናምን ሳታስገባ I called to my boss. I was called ስትሉ እናንተ ናችሁ የተደወላችሁት እንጂ ላለቃችሁ አይደለም የደወላችሁት። I called to my boss ስትሉ ግን ቀጥታ ላለቃዬ ደወልኩ ነው። ይሄ ብዙ ተምረንበታል። ስለዚህ number 1 I called to my boss is correct. አሁን past simple continuous tense እሱም ፓርት 5 ላይ የተማርነው ነው። እሱም ያው እንደ ብዙ ያው present continuous ጋር ይመሳሰላል። ግን ምንድነው present continuous ላይ present ነው verb፣ እዚህ ላይ ደግሞ verb to be ላይ ምንድነው የምናደርገው? I am, you are, he is ስንል plus ing verb plus ing ነው። እዚህ ላይ ደግሞ ምንድነው I was, you were, he was, she was እያለን እንሄዳለን ማለት ነው። ፓስት ቴንሱና በዛን ሰዓት ድርጊቱ እየተደረገ እንደነበረ ስንናገር ማለት ነው። ነግሬያችኋለሁ። ለምሳሌ አንድ ሰው ስልክ ስራ እየሰራሁ ቢደውልልኝ ምንድነው የምለው? he called me when I was working.
ስራ ላይ ያለሁኝ እየሰራሁ ነበር እሱ ሲደውልልኝ ለማለት በዛን ሰዓት ያለፈው ድርጊት ሲደረግ እኔ ምን ስሰራ እንደነበረ ምን ሲደረግ እንደነበረ የምንናገርበት ነው። ነምበር 38 ደግሞ ምንድነው? I was dash this morning። አሁን ምንድነው this morning ብዬ ስላችሁ ይሄን ያመጣሁት እንትን እንድትሉ ነው። this morning ማለት አሁን ይሄንን ሳወራ ዛሬ ጠዋት I was dash this morning ማለት this morning አሁን የማወራው ምንድነው? ምሳ ሰዓት ላይ ነው ወይ ደግሞ ማታ ላይ ነው። በዛ ቀኑ አላለቀም፣ yesterday አልሆነም። ግን this morning ጠዋት የሰራሁትን ስናገር እንደነገርኳችሁ ትምህርታችንም ላይ ፓርት 5 ሌሰን ላይ 1 ደቂቃም 1 ሰዓትም 3 ሰዓትም 4 ሰዓትም ካለፈ past is past as a past ነው የምናወራው። I was ብዬ this morning ካልኩኝ እኔ ላንች ታይም ላይ ነኝ ማለት ነው፣ ወይም ማታ ላይ ነኝ ማለት ነው፣ በዛ በቀን ውስጥ ማለት ነው። I was dash this morning A run B running past continuous okay B running ያላችሁ ትክክል መልሳችኋል። ምክንያቱም I was running this morning ዛሬ ጠዋት ስሮጥ ነበር ማለት ነው። Number 39 woohoo one more to go we dash working last weekend we dash working last weekend አሁን ምንድነው ብለናል? በፕሉራል ላይ first person second person third person ላይ we ምንድነው የሚሆነው? we were you were they were where ለሶስቱም ነው የሚሆነው፣ አይቀየርም። we dash working last weekend A was B were okay B were ያላችሁ መልሱን በትክክል አግኝታችኋል። we were working last weekend እዚህ ብዙ ሆናችሁ ስለ ብዙነታችሁ ምን ሰሩ ነበር ምን ያደረጋችሁ ነበር ሲባል በቀጥታ we were working last weekend excuse me what did you say? we were working last weekend but confidence ምክንያቱም you know what you are talking about. That's all my idea. Okay oh my lord we reached the last question number 40. I am so proud of you guys. Thank you for watching my program. Number 40 ደግሞ እንደገና ልወስዳችሁ ነው ወደ መጀመሪያው ከመጀመሪያው እንደጀመር ነው። regular verbs irregular verbs የሚሉትን regular verbs ምን እንደሆነ አሳይቻችኋለሁ፣ irregular verbs ምን እንደሆነ አሳይቻችኋለሁ። ለሪቫይዝ regular verb ፕሬዘንታቸው past እና past participle ላይ ዲ ወይም ed የሚጨመር ኢሬጉላሮች ደግሞ ምንም እንትን የሌላቸው ምንም አንዴ ወደ ላይ አንዴ ወደ ታች እንደተፈለገ የሚሆኑ ናቸው። ስለዚህ ነው ኢሬጉላር ማለት መደበኛ ያልሆነ፣ ሬጉላር ደግሞ መደበኛ የሆነ ነው። ስለዚህ አሁን ምክንያቱም ወደፊት ወይ ፕሬዘንት ፐርፌክት ፓስት ፐርፌክት እና እያደግን ስንሄድ እነዚህ ነገሮች መልሰው እንደገና ሁት ያደርጉናል። ስለዚህ ካሁኑ ክሊር እያደረግን ምክንያቱም እኔ ከእናንተ ጋር ለብዙ ጊዜ ቆያለሁ እናንተ እንግሊዘኛ ፍሉዌንትሊ እስከምትናገሩ I'm not going anywhere I will be here። ስለዚህ ከቤዚኩ ጀምረን ጽድት ጥርት እያደረግን ለአንዴና ለመጨረሻ ጊዜ እንግሊዘኛችንን አሻሽለን በደንብ እንናገራለን። I told you there is no shortcut, you have to learn what I'm telling you። እኔ ያልኳችሁ ጥርት ጽድት ባለች በቀላል መንገድ እንግሊዘኛ አስተምራችኋለሁ ነው እንጂ no shortcut። እና ሬጉላር verb አሁን አንድ የመጨረሻ 40ኛው ጥያቄ እንጠይቃችኋለሁ። clean cleaned cleaned present simple clean past cleaned past participle cleaned አሁን ይሄ ሬጉላር ነው ኢሬጉላር ነው ትነግሩኛላችሁ። A regular B irregular
Okay. It is regular. Regular ያላችሁ ትክክል መልሳችሁ። ምክንያቱም clean, cleaned, cleaned ed past tense ላይ past participle ላይ ed ተጨመረ። ስለዚህ clean ከሆነ cleaned ነው። ይሄ regular ነው ማለት ነው። እና እንደገና ከታች ደግሞ እንደምታዩት buy, bought buy መግዛት ነው። bought ተገዛ ነው። እንደገና past participle bought ነው። Is it regular or irregular? You will tell me. ምርጫው የሚሆነው A regular, B irregular. It is irregular. Yeah, ምክንያቱም by ከምን ተነስቶ past tense bought ሆነ። እንደገና past participle ደግሞ ሳይቀይሩት bought ሆነ። አሁን ይሄ ላጥናው ሊያዘው ብትሉ በቃ ማወቅ ብቻ ነው እንጂ መሸምደድ ብቻ ነው እንጂ it doesn't have any clue። እነዚህ ማአት ብዙ ናቸው። እንደነገርኳችሁ ከኢንተርኔት ላይ regular verbs list, irregular verbs list print out አድርጋችሁ at least familiar ሁኑ። ሚኒንጉ ካልገባችሁ ከዲክሽነሪ ላይ ዛሬ ቴሌፎናችን ላይ ስማርትፎናችን ላይ ራሱ ጉግል ላይ ሄዳችሁ ስፔል ብታደርጉ ሚኒንጉን ይሰጣችኋል። እና በጣም በቀላል ሁኔታ ይሄንን ተማሩ፣ ፋሚሊየር ሁኑ። ምክንያቱም ሚኒንጎቹን ማወቅ ቮካብለሪ ማወቅ ይረዳናል። እርግጥ on the way እናውቃለን፣ ሁሉንም አናውቅም። እንኳን እኛ ራሳቸው ኔቲቭ ተናጋሪዎቹ ሁሉንም ማያውቁ፣ ግን እንሻሻላለን። there is a way. Whenever you find a way, there is a room to improve ourselves. It is up to us. ውድ የተወደዳችሁ የፕሮግራም ተከታታዮች I'm so excited today when we did this exam with you. ፕሮግራሚን ዛሬ እዚህ ላይ ጨርሳለሁ። በሚቀጥለው 2 ሳምንት ደግሞ ሌላ አዳዲስ ትምህርቶችና እንደገና አሁን እንግዲህ ከቤዚክ ላይ ወደ ኢንተርሚዲየት እየሄድን ነው ያለነው። ወደ ኢንተርሚዲየት ከመግባታችን በፊት አንዳንድ ማወቅ ያለባችሁ ተጨማሪ ህጎች፣ ስርዓቶችና ቃላቶች እና አገባቦች አሉ። እሱን አስተምራችኋለሁ። እና ከዛ present perfect እና past perfect we are not supposed to be in hurry. እሱን መጀመሪያ ይሄንን ጥንቅቅ አድርገን ካወቅን በኋላ ወደዛ እንሄዳለን። ከዛ በፊት ግን መጀመሪያ እነዚህን ያልኳችሁን አስተምራችኋለሁ። ከዛ ደግሞ በዚሁ በተማሪ